ቲክቶክ ላይ ካለ ሰው ጋር ካሉ እሱንም ከተጣላው ቲክቶክ ላይ ደህና ሰው የሚባል የለም። ሁሉ ተሳዳቢ፣ ሁሉ ተች፣ ሁሉ ባለጌ ነው ቲክቶክ ላይ ያለው። ከሰው ጋር ተጣለች ሰው ነው እንዴ ቲክቶክ ላይ ያለው? ማለት እዚህ ላይቭ ላይ ወጥተው አፋቸው የሚከፍቱ እንደ ሰው ነው እንዴ የምንቆጣጠረው? አይደለም እኮ። ማናቸው ማናቸው? ከሁሉም ተጣልተች ስትል አልገባኝ። ሁሉም ማናቸው? አሁን እንቁርቲን እንደ ሰው ቆጥራት ነው ከሁሉም ተጣልተች የምትለው? እሷ ከሁሉም ካየችው ሰው ጋር እንዴ ስትናከስ የምትለው? እምጣላቸው ሰው እኮ ከሰይጣን ጋር ከሰው ጋር የማይስማሙ ሰዎች ጋር እኮ ነው የተጣላሁት። ከሰው ጋር የሚስማማማ በደም ፏ ብዬ የሁላ ህዝብ እንድዋደድ የደረስኩትኝ እኮ ፈታ ስለምል ስለምስቅ ስለምንጫወት ስለምንዋደድ ነው። የተጣላሁት ግን ከመጥፎ ሰው ሲያድግ የሚቃጠሉ የሚቀኑ ካሁን ዩቲዩብ ትከፍታለች ተብሎ ደም ፍላት ይዟቸው ስም ከሚያጠፉ ሰዎች ጋር ከመጥፎ ሰዎች ጋር ነው። ቢመጡም የማይጠቅሙ ቢሄዱም የማይጠቅሙ ሰዎች ጋር ነው የተጣላሁትኝ። ከሰው ጋር ተጣልተሽ እንዲህ እያላችሁ ሰውን ለማሳቀቅ ውሸቷን አውሪልን ይላሉ። እኔ ይኸውላችሁ አሁን ይሄ ማህበረሰብ አሁን በዚህ በሄዱበት በጣም ያሳቀኝ ነገር እስቲ እውነት እንዳው የእነሱም ደጋፊዎች በጥላቻ የሰከራችሁ ራሱ እናንተን እስኪ ጥያቄ ልጠይቃችሁ። አንድ እኔ መጥቼ ስለ አቤል አንድ እስኪ መጀመሪያም እኔ መጥቼ አቤል ከነሱ ጋር ተገናኝቷል አቤል እንዲህ አድርጓል ብዬ ያወራውበትን ቀን ካለ የመጀመሪያ ቀን ከሷ ጋር ተገናኝቷል አቤል ባህር ዳር ሄደ እንዴት ሄደ ለምን ሄደ ያልኩበት ቪዲዮ ካለ አምጡና አሳዩኝ ብዬ አላልኩም። ምን ጭራሽ ስለ አቤል ራሳችሁ ኮመንት ላይ መጣችሁ አቤል ከኦርደሯ ጋር ተገናኘ አቤል ከኦርደሯ ጋር ተገናኘ እያላችሁ መጣችሁ የነገራችሁ እናንተ። እስቲ ያልኩበትን ቪዲዮ አምጥታችሁ አሳዩኝ። አላልኩም። እኔ የለም አልልም። ምን አገባኝ? እኔን ካልሰደበኝ እኔን ካልተናገረኝ እኔን ስም ካልጠራ ምን አገናኘኝ? ባሌ አይደል ምን አይደል ማፈቅሮ አይደል? አንቺ ልንገርሽ እንዳደነግጭ ይሄን ስነግርሽ የአቤልን ጓደኛ ኦጂ ላይ ፈልገሽው ነበር። ከታወቅሽ ቁጭ ብለሽ ስታጠኛው አይ ኦጂን ፈልገሽው ነበር። ልንገርሽ ካንቺ አስቀድሜ ያውቃለሁ። አቤልንም ራሱ ብትፈልጊው አቤል የኔ ምንም አይደለም። አብሮሽም ከፍሎሽም እንትን ቢል እኔ ችግር የለብኝም። በቃ እኔ እውነቱን ማምላክን አቤልን አይደለም ኦጂን ነው ግልጹን ስናገር የፈለግሽው የነበረው። ሶኬ ሰፈር ወሬ ቢሆን ምን ችግር አለው? ሰፈር ላይ አይደል እንደሁላችንም ድህነት ላይ ያደግነው የኔ ጌታ። እነሱ በጣም በቃ ኩል የሆነ በቃ እንደ ብዬ ነገር ይሄ በቃ የባለ ሀብቴ ባለስልጣን ወሬ ነው አይደል የሚያወሩት? በቃ ገበያዬን ዘጋሽ ምናምን የባለ ስልጣን ወሬ ነው የሚወራ አይደለ? ኧረ ፍቻ አልፈታም። እነሱ እየሰደቡኝ አይደለም እኔ ብቻ ነው የምሰድባቸው። አልፈታም። ካለህበት መድኃኒዓለም ካለህበት ጋኔል መድኃኒዓለም ያፋታክ። ደፋር ናችሁ ግን ማለቴ ድፍረታችሁ። እኔ ግን ቲክቶክ ላይ አትኖሩም ወይ አገቡም አገቡም በእርግጠኝነት እነዚያው መታችሁ ፍቺ እጭ ምናምን የምትሉ ሰዎች በእርግጠኝነት አትኖሩም ቲክቶክ ላይ ወይ ሶሻል ሚዲያ ላይ የላችሁም። ከስንት አንዴ ትመጣላችሁ እልፍ ስትሉ ቆይ እስኪ ምን አለ ብላችሁ ገብታችሁ ነው የምትመጡት። በቃ እስኪ ሊያቸው ምናምን እየደነቆሩ ነው ምናምን ብላችሁ ዝም ብለህ ስትመጣ ቆይ እስኪ አንድ ኮመንት ልጻፍ ብለህ ጣል አድርገህ የምትመጣ ነው የሚመስለኝ። ምክንያቱም ትናንትና ቀኑ ሙሉ ሲሳደቡ እየዋሉ ጭራሽ ቤተሰብ ደረጃ ያንን ያህል ሲሄዱ ቤተሰብ አትሳደቡ ልጅ አትሳደቡ የምትሉ ሰዎች ዛሬ የት ሄዳችሁ? እየመረጣችሁ ነው እንደ ቤተሰብ እንዲሰደብ የምትፈልጉት? የኔ ቤተሰቦችን አንቺን ባናገኝሽ ቤተሰቦችሽን እንትን ይባላሉ የተባለ አንዳችሁ ሞታችሁ ቤተሰብ ጠበቃዎች አልተናገራችሁም። እስኪ ተናገሩ። ልጅ አትናገሩ፣ ቤተሰብ አትናገሩ፣ እናት አባት የምትሉ ሰዎች እስኪ ዛሬ ወጣችሁ ይሄንን ተግባራዊ ያርጋችሁትኛ ወይስ ለሰው እየመረጣችሁ ወይ ለዘር እየመረጣችሁ ለምትወዱት ሰው ለመረጣችሁ ሰው እየሄዳችሁ ነው የምትናገሩት? እኔ ቢተውኝ አልኳችሁ የራሴ ታለንት አለኝ። ትቻቸው የራሴን ነገር መጫወት የምችል ሰው ነኝ። ማንንም ሳላማ እያሳኩኝ 4 ሰዓት ሙሉ ተቆጣጥሬ 3-4 ሺህ ሰው ይዤ የምቀመጥ ሰው ነኝ። ተመልከት እስኪ ይሄው እኔ ቲክቶክ ላይ ብትሄድ 1100 ሰው እያየ ሚውት አድርጌ ማውራውን እንኳን አይሰሙም እኮ ማውራውን አይሰሙም። ቲክቶክ ላይ ሳላወራ እግዚአብሔርን ድምጼን ሳይሰሙት እንኳን 1100 ሰው ተቀምጦ እያየኝ ነው። ድምጼን እንኳን ሳይሰማ በሁኔታዬ እንኳን የሚረዱኝ ሰዎች ነው ያሉት። ግን ይደርሱብኛል። ሲደርሱ ደግሞ አልተውም። እናንተ ከመረራችሁ ስድብ ጭቅጭቅ ከመረራችሁ ራሳቸውን ሄዳችሁ አቁሙ በሏቸው። እኔ በአንድ ቀን ነው ማቆመው። ችግር የለብኝም የስድድብ
ግን ቀስማቸውን ስሜታቸውን ስለነካዋቸው አያቆሙ። ኦርደር መደረግ ብቻ ሳይሆን ታከሚ ጥሩ አይደለም። ከብዙ ምናምን ጋር ጥሩ አይደለም። ማን ምን እንዳለበት በዚህ ጊዜ ማን ምን እንደሆነ ስለማታቂ ተመርመሪ። ኦርደሯ ራስሽ ወጥተሽ እንግዲህ ገበያዬን ዘጋሽብኝ ስላልሽ ስራሽን ስላመንሽ ነው እኔ የምነግርሽ። መመርመር ጥሩ ነው። እንዳታቆሚ አረኒ ይኸው እማምላክን ነው የምላችሁ። እማምላክ ትድፋኝ። ነገ እነዚህ ሰዎች ተነስተው ቢያቆሙ ነው የምላችሁ። እኔ አቆማለሁ። እኔ ቢያንስ እንኳን እምረው ከተማ እምረው ቀመስ ቢያንስ እንኳን እኔ እንደዚህ እኝቅ እምል ሰው አይደለሁም። ግን ሰው ልጅን እነሱ መያዝ እንደሚችሉት እኔም መያዝ እችላለሁ። ሰው ልጅን መሳደብ እንደሚችሉት እኔም መሳደብ እችላለሁ ነው። አቅሜን ነው ማሳያቸው። ለዛውም ብቻዬን ነው የምጋፈጣቸው። እማምላክን ነው የምላችሁ። እኔ እንደዚህ እኝቅ አድርጌ ሰው እስከ በጣም በቃ የመጨረሻ እኮ እንዳቃታቸው የምታውቁት እኮ ቤተሰቦቼ ላይ ገቡ። ለክ የመጨረሻ ሲያቅታቸው ቤተሰብ ላይ ገቡ። እኔን ተሳደቡ። ተከታዮችም እያሉ የሚሳደቡትን ሲያቅታቸው መጨረሻ ላይ ቤተሰብ ላይ ገቡ። አቅም ሲያንሳቸው ይህንን ያደረጉትኝ እና አቁም የምትሉ ሰዎች እነሱ ሳያቆሙ እኔ እየተሰደብኩ እየተረገጥኩ ነው። አይቆምም። እኔ ደግሞ ልከኛ ነኝ። ይቀጥላል። የሚቆም ነገር የለም። አረጎ ምን ተታስቁኝ። ስለዛ ተመርመሪ። ኦርደር አማራይም ነው። ኢትዮጵያ ውስጥ በጣም በሽታ በዝቷል። የሰው ልጅ ከላስቲኩ ይልቅ በብዛት እየገዛ ያለው መቆጣጠሪያውን ነው፣ እንዳይወልዱ ነው። የሰው ልጅ ከበሽታ ራሱ ማዳን ሲገባው መውለድ እኮ ጸጋ ነው። ልጅ ጸጋ ነው። መውለድ ጸጋ ነው። እግዚአብሔር እንደምንም ልጅ ከሰጠሽ ባርኮሻል ምናምን። ልጅ ማለት ጸጋ ነው። ልጅ እንዳይመጣ መጠንቀቅ። ልጅ ከመጣ ደግሞ በኋላ ደግሞ ልጆቻችሁን ተከባክቦ ልጆቻችሁን ተከባካችሁ። በሽታ አሁን በጣም አዲስ አበባ ላይ በሽታ አለ። በጣም በሽታ አለ። የሰው እግዚአብሔርን አዲስ አበባ ላይ ብትሄዱ አሉ ከበሽታው ይልቅ የሚያሳስባቸው ልጅ እንወልዳለን ብለው ነው የሚያሳስባቸው አሉ። እና ኦርደርዬ ተመርመሪ። ለራስሽም ለጤንነትሽም ለምናምንም ተመርመሪ። የሀብታም ሁሉ የታየ ንጹህ ልብስ የለበሰ ባለስልጣን ስለሆነ ምናምን ብቻ ጤነኛ ነው ማለት አይደለም። ይታከማል ማለት አይደለም። ስንት ቦታ ይሄዳል፣ ከስንት እንትን ይላል። ስለዛ መታከም አለብሽ። ይቅርታዬን ስነግርሽ እንትን ነው የዘመኑ በሽታ በጣም የከፋ ነው። ይሄንን ነው የምነግርሽ። እንግዲህ እኔ በአፋ ወጣ አደባባይ ላይ እኔ ኦርደር ነኝ፣ ኦርደርነቴን ገበያዬን ዘጋሽ ብላ ለተናገረችው ተጠንቀቂ ነው። ሌላ ምንም ነገር አይደለም። ክፋትም እንዳንቻል እንትን አልኩም ወይ አንድ እኮ ነው ቁጭ ብሎ ማለት ነው የደጋገመ ይጽፋል። ወይ ዶላር ሰራሽላቸው ይላል ኮመንት ላይ እኮ ነው። ወይ ዶላር ሰራሽላቸው እያለ ይጽፋል። እኔ ማምላክን የገንዘብ ሱስ ቢኖርብኝ ይኸው የአገር ቅባት አለ። የገንዘብ ሱስ